መንፈሳዊ ዓለም ጩኸት ይፈልጋል። መርከብ ውስጥ የገባው ምንድነው? የተነሳው ምንድነው? ወደ ቤት እየገባ ያለውና የተነሳብህ ይለያያል። የተነሳብህ ንፋስ ነው እንጂ ውሃ አይደለም። የተነሳብህን ካላወቅ የገባብህን አታቆም። የሰው ልጅ ጠላት መንፈስ ነው እንጂ የሰው ልጅ ጠላት ሰው አይደለም። ለመልካም እያደረገ ያለው ሰውዬ እየገፋ ያለው መልካም መንፈስ አለ። ገንዘብ ከመንፈስ እንደሚመጣ ያውቃል። ክርስቲያኑ እንኳን የክርስቲያን ንግድ ቤት ሄዶ አይበል ያኛውን ኪንግደም ሰፖርት ያደርጋል። እኔ ሁሉ ነገር መንፈሳዊ ነው ለኔ። አጋንንት ሲያወራ ኮንሸስ ነን፣ እግዚአብሔር ሲያወራ ኮንሸስ አይደለም። በህይወታችሁ ምንም አይነት ውጊያ ሲመጣ የምትዋጉት ስጋውን ትታችሁ መንፈሱን መሆን አለበት ነው ያለው ቆሮንቶስ። ብዙ ቦታ ብንጸልይ የምናስቆማቸውን ስንት በረከት ተበልተን። ጠላታችሁ ማስጠንቀቂያ ያገኛል ዛሬ። ላባም ይላል ዘፍጥረት 31 ላይ ያዕቆብ ጋር ደረሰበት። ላባ ዘመን ረጅም ዘመን አገልግሎት እሱ ቤት አሁን ደግሞ ለራሴ ልኑር ብሎ ወጥቶ ነው ሰውዬው። ደግሞ ጥሪ ያለኝ አለ። ደግሞ እግዚአብሔር በእኔ ያሰበው ሐሳብ አለ አለው። ኖ ባትሄድ ደስ ይለኛል አለው። ለምን ሲለው 31 ላይ በጣም ይገርማቸዋል። አንዳንዶቻችን አይናችን ይከፈት። ምን እንዳለው ታውቃላችሁ? ባንተ የመጣ እየተባረኩ እንደሆነ አውቃለሁ አለው። ስለዚህ አንተ ስትሄድ አብሮ የሚሄድ ነገር አለ እና እኔ ቤት ሁሉ ጊዜ ባሪያው እግዚአብሔር ይምታው። አሜን በልባክ እግዚአብሔር ይምታው። ሰውየው ለራሱ በረከት ሲል ይሄኛውን ከጥሪው አስቀርቶ ባሪያ ያደርገዋል። እና ሲለው አይ በቃ መሄጃ ይደርሷል አለውና እንደዚህ ብሎ ወጣ። ነው ስብከቴ እሱ አይደለም ግን እንደዚህ ብሎት ወጣ። ከዛ ላባ አሳዶ ደረሰበት ይላል። አጠገቡ ከመድረሱ አንድ ቀን በፊት ግን እግዚአብሔር ደርሶ ነበር። አገኘውና አጠፋ ዘንድ ኃይል ነበረኝ፣ እደመስስ ዘንድ ኃይል ነበረኝ። ነገር ግን ትላንትና አምላክ መጥቶ ማስጠንቀቂያ ሰጠኝ። አሜን በልባክ። ጠላታችሁ ማስጠንቀቂያ ያገኛል ዛሬ። ያስጨነቃችሁ ነገር ዛሬ ማስጠንቀቂያ ያገኛል። በህይወታችሁ የገባበት ነገር ላይ እግዚአብሔር ይገባል። የተከተላችሁን እግዚአብሔር ይጎጣዋል ዛሬ። ይኸውልህ ላጠፋ ኃይል ነበረኝ አለው። እግዚአብሔር ቀድሞ አገኘውና ስማ ያዕቆብን አለው። አዲሱ መደበኛ ትርጉም አይደለም መጥፎ ነገር መልካም ነገር ራሱ እንዳትናገረዋል። ያዕቆብ ምን እየተካሄደ እንደሆነ አያውቅም። ጠላት እየተከተለው እንደሆነ ማያውቅም። ደረሰበትና ምን ነው ጌቶች መጡ ሲለው ነበር አቅም ነበረኝ አለው። ባይዘው እናንተን ማጥፋት አቅም አጥቶ እንዳይመስላችሁ በየሌሊቱ ማስጠንቀቂያ እየደረሰው። አሜን ትላለህ ወይ? ቤት ያልተነካው ሰማይ እየጠበቀ ነው። ኑሮ ያልተነካው እግዚአብሔር እየጠበቀ ነው። አገልግሎት ያልተነካው እግዚአብሔር እየጠበቀ ነው። ያመነ ሰው ጠላቴ ማስጠንቀቂያ ይደርሰዋል ይላል። እንዳመነ ሰው አላችሁ ሲ ጠላቴ በሉ ዛሬ በሉ ሲ ማስጠንቀቂያ ይደርሰዋል። መልእክት ነው። አሜን በል ዝም ብለህ አሜን በላይ በደንብ አቅም አጥቶ አይደለም። አንዳንዱ ምሮን ያለ አይኖቻችን ቢከፈት ማይ ብራዘር በቀኛ 10,000 እና በግራ ምናን የሚለውን እዚህ ጋር ወደ ቤት አደርስም። ሰው መኪና የተገጨስና እንኳን ይዘገነና እና እግዚአብሔር ጣልቃ እየገባልን ቆይተናል። አሜን። አሁን ዛሬ ማካፈላችሁን ቃል ለዛሬ ብቻ እንዳትሰሙ አሜን ትላላችሁ። አሜን። መጽሐፍ ቅዱስ ቶሎ አውጡሽ። ሁለተኛ ቆሮንቶስ ምዕራፍ 10 አንድ ማይክ ቢኖር ብታነብልኝ እግዚአብሔር ሰው በስልክ ካልሆነ ግን ያስቸግራል። እኔ አነባለሁ። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 3 በኢየሱስ ስም አነባዋለሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ደግሜ ላንብብላችሁ። በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው ይላል። አሜን ትላላችሁ። እንደ ሰው ብትኖርም እንደ ሰው ብትንቀሳቀስም በህይወት ውጊያ ሲመጣ ሰው መሆን አቁም እና ምን ልሁን? እንደ ሰው ብትበላም እንደ ሰው እድር ብትገባም እንደ ሰው ዕቁብ ብትገባም እንደ ሰው ትምህርት ቤት ደርሰህ ብትመጣም በህይወት ውጊያ ሲመጣ እንደ ሰው ማሰብ አቁም እና እንደ መንፈሳዊ ሰው ማሰብ ጀምር። ነገሩ የጦር ዕቃችን ስጋዊ አይደለም። በሌላ አማርኛ እምናመናፍሰው ማመናፈስ ፈልገን ሳይሆን ጉዳዩ መንፈሳዊ ነው። አሜን ትላላችሁ ወይ? ጠላቴን እንደ መንፈሳዊ ሰው የማየው ከዙ መንፈሳዊ ስለሆነ ነው እንጂ ነው አጉል ማመናፈስ ፈልጌ አይደለም። ስራ ሲዘጋ ከሀገሪቱ ኢኮኖሚ ጋር ከምታወዳደር ከመንፈሳዊ ዓለም ጋር ቤት ውስጥ ቋንቋ መደበላለቅ ከጀመረ እንደ ሰው ልማድ ብትመላለስም እንደ ሰው ልማድ እንዳታዩ። ምክንያቱም እያንዳንዱ ነገር ከጀርባው የሚገፋው መንፈስ አለ። አንዳንዴ እነማዘርድሮ ቀልቤ ነገረኝ ይላሉ። ምንድነው ቀልብ? ደግሞ ቀልቤ ነገረኝ ያሉት እውነት ይሆናል። እሺ ሌላውን ተውት። መሄድ ፈልገ ቀርተህ የሆነ ነገር ተፈጥሮ
አይገርምሽም? መሄድ እኮ ፈልጌ ነበር ብለህ አታውቅም? ስፒሪት was telling you መንፈስ እየነገረህ ነበር። ከእያንዳንዱ ነገር ጀርባ ያለውን ካላወቃችሁ አለ ቆሮንቶስ ሰዎች መንፈሳዊ ሰው መሆን ካልጀመራችሁ ጦርነቱን ትሸነፋላችሁ። ለምን? የጦር ዕቃችን ስጋዊ አይደለም። አሁን የያዛችሁት መሳሪያ አጋንንትን አይገልም። በስጋ ከሆነ በኒኩለርም አይገኝም፣ በምንም ነገር አታገኙትም። አሜሪካ የሰራችው የመጨረሻውም ድሮን አያገኘውም። ለምን? ጠላታችን ስጋዊ አይደለም። እውነት ውሸት? ጠላታችን መንፈሳዊ ከሆነ the very first thing በህይወታችሁ ችግር ሲመጣ መንፈሳዊ አላርምህን ማብራት። አሜን ትላለህ ወይ? the moment የሆነ ነገር ሲፈጠር መንፈሳዊ ዓለም ላይ ምን እየተካሄደ ነው? የሆነ የጨለማ አሰራር አለ። ዛሬ እግዚአብሔር ይቀጣዋል። አሜን ትላለህ ወይ? እግዚአብሔር ይቀጣዋል። ይኸውላችሁ መንፈሳዊ ዓለም ጩኸት ይፈልጋል። አሜን አይሆንም። የእግዚአብሔር መንግስት ማን ይናጠቃታል ነው የሚለው? ግፈኞች የሚለው እንግሊዘኛው the violent take it by force ነው የሚለው። በጉልበት ትቀማለህ እንጂ እንዲህ ብሎ የሚሰጥ የለም። ለምን? የእግዚአብሔር መንግስት ትገፋለች። በረከት አለ እንዳትይዘው ይገፋል። ግፈኞች ማለት ግን አሁን አማርኛችን ነው ከግፍ ጋር የተያዘ እንጂ እንግሊዘኛው ቫዮለንት የሆኑ የሚናጠቁ ሰዎች በጉልበት ይወስዷታል። ስለዚህ የእግዚአብሔር መንግስት ቁጭ ያው ለጠንቋይ ቤት የሚያድረው ሰውዬ እኮ ጫት እየቃማ አይኑ እንደዚህ አፍጥጦ ነው ብር የሚሰበስበው። እንደኛ በጀርባው ተኝቶ አይደል። መንፈሳዊ ዓለም ትጋት ይፈልጋል። አሜን ትላላችሁ ወይ? መንፈሳዊ ዓለም መንፈሳዊ መቆጣትን ይፈልጋል። ልክ ለእንጀራ በመጸለዩ እግዚአብሔር ይሄን ማዕድ ስለሰጣ የሚለውን በረከትን ለማስለቀቅ በዛት ሆነ አይሆንም። ጳውሎስ ወደ ሆነ ከተማ ሲገባ መንፈሱ ምን አለበት? ተበሳጨ። አባቴ መንፈሱ ተበሳጨ ማለት ላይ ያለው ነው የሚጠርግልህ። ስለዚህ መንፈሳዊ ብስጭት ከሌለ እንዴት ነው እነሱ እንደዚህ ይሆኑ እኔ እንደዚህ መሆን? እንዴት ነው ተባርካል የሚል ጥቅስ ይዤ ሂጄ በድህነት ምኖረው? መንፈስ ሊበሳጭ ይገባል። መገናኛ አንድ ሌባ ኪሳችሁ ውስጥ ቢገባ የኔ ወንድም ተሳስተ ነው ምናም ትላለህ። ኪስ ውስጥ ያለው 200 ቢያወጣ ተሳስተ የኔ እኮ ነው ምናም ትላለህ እንዴ? ወይ ይሰጥ ጮሃለህ ወይ? እንደዛ በረከት እኮ እየተነካ ነው። እንዴት ነው ትዳርን እየነካ ዝም የምትለው? የሆነ ነገር እየተነካ እንዴ? ስለዚህ እንደ ሰው ልማድ ብትመላለሱም እንደ ሰው ልማድ እንዳትዋጉ። ለምን ካላችሁ የጦር ዕቃችን ስጋዊ አይደለምና። በሌላ አማርኛ ለምሳሌ እቺን የዘይት ዕቃ ወደ ፕሮፌት በወረውራት በደም የሰማችሁ ነው። ፕሮፌትን በዚህ ወርውሬ በመታው ፕሮፌት ከውሃው ጋር ነው የሚደባደበው ወይስ ከኔ እንጂ ከዚህ ጋር እንዴት ትደባደባለህ? ስለዚህ እያንዳንዱ ነገር መንፈሳዊ ባክግራውንድ አለው። አሁን ብዙ ሰው እየተደባደበ ያለው ከዚህ ጋር ለምን? የጦር ዕቃችን ስጋዊ ስላልሆነ እዚህ ላይ አይሰራም። የሆነ ሰውዬ መጥቶ አንተን ሲይዝ ጉዳዩ ሰውየው አይደለም፣ ሰውየውን የገፋዋል። እሺ መጽሐፍ ቅዱስ አውጡ። በመጽሐፍ ቅዱስ ጥሩ ነው። ማርቆስ ወንጌል ምዕራፍ 4 ማርቆስ ወንጌል ምዕራፍ 4 ከቁጥር 37 እግዚአብሔር በማስተዋል ስሙ። ብርቱ አውሎ ነፋስ ተነሳ። ብርቱ አውሎ ነፋስ ተነሳ። ውሃ በታንኳይቱ ውስጥ ሞላ ድረስ ውሃ በታንኳይቱ ውስጥ ሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። በታንኳይቱ ይገባ ነበር። ወደ ነዩ ብርቱ ምን ተነሳ? አጥፋው። ብርቱ ምን ተነሳ? ሌላ ቸርች ነው ያሉት፣ እዚህ ቸርች ናቸው። እየሰማችሁ ነው? ብርቱ ምን ተነሳ? አዎ እንደዚህ መልሱ እንጂ እንዴ። ብርቱ ምን ተነሳ? መርከብ ውስጥ ግን የገባው ምንድነው? መርከብ ውስጥ የገባው ምንድነው? የተነሳው ምንድነው? ወደ ቤት እየገባ ያለውና የተነሳብህ ይለያያል። የተነሳብህ ንፋስ ነው እንጂ ውሃ አይደለም። ውሃ በራሱ አቅም የለውም። አጅሬው ግን እየገፋው ነው። የተነሳብህን ካላወቅ የገባብህን አታቆመው። የስጋዊ ከሆንክ ከጀርባ ያለውን ነገር እስካላወቅ ድረስ ህይወትህ ውሃ ቀዳ ውሃ መልስ ይሆናል። ውሃውን ትቀዳለህ፣ ንፋሱ ይገባል። ውሃውን ትቀዳለህ፣ ንፋስ ይደክመዋል። አንተ ይደክምና ታቆማለህ። በዛ ሰዓት ትሰምጣለህ። ስለዚህ ኢየሱስ በተኛበት ጀልባ ውስጥ ኃይለኛ አውሎ ንፋስ ተነሳ። ነገር ግን ጀልባዋን እያሰጠማት ያለው ውሃ ነው። እነሱ የሚቀዱትስ ውሃ ነው። የተነሳባቸው ከምንድን ነው? ነፋስ ነው። ኢየሱስ ክርስቶስ ስለ መንፈሳዊ ሰው ነገር ሲሉት መንፈሳዊ ሰው እንደምንድን ነው አለ? እንደ ንፋስ ነው። ወዴት እንደመጣ ከየት እንደሚሄድ አይታወቅም። ስለዚህ ስፒሪት ከንፋስ ጋር ይመዘናል። ሐዋርያት ሥራ ካነበባችሁ ብርቱ አውሎ ንፋስ እንደ ንፋስ የሚመስል ልብስ ከላይ መጣ ነው የሚለው መንፈስ ቅዱስ ከሆነ። ስለዚህ ንፋስ ስታወሩ ኦልዌዝ ከጀርባ መንፈስ አለ ማለት ነው። ቆይ ይሄንን ከተሻገሩ በኋላ ሌጊዮን አገኙ አላገኙ? ስለዚህ እንዳይደርሱ ሲገፋ የነበረው ማን ነው? ተሻግሮ ያለው መንፈስ ነው። ወደፊት ተሻገሩ ተብለው እንዳይሻገሩ እየገፋቸው ያለው ውሃው አይደለም። ከዛ ከጀርባ ተሻግሮ አንድ ነፃ ሊወጣ ያለ ሰው እያለ እሱ ላይ ያለው መንፈስ ንፋስ ተነሳ። ሰው ውሃውን ይቀዳል፣ የተነሳበት ግን ውሃ አይደለም። አሁን ብዙ ክርስቲያን እመኑኝ እየታገላችሁ ያላችሁትና የተነሳባችሁ ይለያያል። ሴትየዋ ተነሳባት አትበል፣ ሴትየዋ አይደለችም። ሌላ የተነሳ አጅር ያለ እሱን እስካልመታኸው ድረስ እሱን እስካላስቆምከው ድረስ ነገሩ አይቆምም። ስለዚህ ጳውሎስ ለቆሮንቶስ ሰዎች ምን አለ? እንደ ሰው ልማድ ብትመላለሱም አስተሳሰባችሁ እንደ ሰው እንዳይሆን መዋጋት ስትጀምሩ ዌፐናችሁ መንፈሳዊ መሆን አለበት። ለምን? የሰው ልጅ ጠላት መንፈስ ነው እንጂ የሰው ልጅ ጠላት ሰው አይደለም። ለምሳሌ ውሃ እኮ ጥሩ ነው አይደለም? ወደሚፈልጉበት ቦታ እያደረሳቸው ያለው ውሃው ነው አይደለም?
ነው አይደለም? ውሃ በተፈጥሮ ክፉ አይደለም። ውሃ ግን በያዘው አካል ይመዘናል። አንተ ከያዝከው ያደርሳል፣ እሱ ከያዘው ይገለብጣል። በያዘው አካል ነው የሚመዘነው። ስለዚህ ውሃውን የያዘውን አካል ኃይለኛ አውሎ ነፋስ ተነሳ፣ እነሱ ውሃ ይቀዳሉ፣ ውሃው ይገባል። ለምን? እየተዋጉ ነው። ግን እየተዋጉ ያሉት በስጋ ነው። እየተዋጉ ያሉት መንካት መዳሰስ ከሚችሉት ነገር ጋር ነው። ጠላታቸው ግን የሚነካና የሚዳሰስ አይደለም። ከጀርባ ንፋስ አለ። ዛሬ እንደዚህ ብዬ ጸልይላችኋለሁ። በኑሯችሁ ላይ የተነሳ ከጀርባ ያለ ንፋስ በኢየሱስ ስም ይከለከላል። በኢየሱስ ስም ይከለከላል። በኢየሱስ ስም ይከለከላል። ከጀርባ ሆኖ ቤትን የረበሸ ዛሬ ይመታል። እስቲ ያመነ ሰው ይመታል ይበል። ያላችሁ ይሄን ጸሎት ዛሬ ከጸለይን እመኑኝ የሚወድቁ ነገሮች አሉ። እመነኝ ዛሬ የሚመታ ነገር አለ። እመነኝ ዛሬ የሚመታ ነገር አለ። መጋረጃ ውስጥ የሚካድመው መንፈሱ ይወጋል። እመነኝ። ይሄንን ለዛሬ አይደለም የምነግራችሁ። በየትኛውም የህይወት ሁኔታ ላይ ቻሌንጅ ሲያጋጥም ማይክሮስኮፕን መቀየር አለብን። ሰው መነጽር አድርጎ መጽሐፍ ሊያነብ ይችላል አይደል? መጽሐፍ በሚያነብበት መነጽር ግን ባክቴሪያ ማየት አይቻልም። መነጽር መቀየር አለብን። ዙም ደግሞ የሚያደርጋል አይደለም እንዴ? ስለዚህ በህይወታችሁ ቻሌንጅ ሲገጥማችሁ አለ ጳውሎስ፣ እንደ ሰው ልማድ ብትኖሩም ጥሩ ነው። እንደ ሰው እድር ቁብ ግባ፣ ከሰው ጋር ተሰልፈ ታክሲ ግባ። ቻሌንጅ ሲገጥም ግን ሰው መሆን አቆማለሁ በል። እስኪ አቆማለሁ በል ባካሽ። እና ሲሉት ለምን መሰላችሁ እንደ ሰው መሆን የምታቆሙት? ችግሩ አንድ ነው። ምን? ሴት ወርቃችን ስጋዊ አይደለሽ። ምን ይሻላል? በኮባ ሽጉጥ ሰፈር ውስጥ ያለ ጓደኛ ወደቀልህ ማለት ባድመ ይሰራል ወይ? የባድመ መሳሪያ ሌላ ነው። እሱን ይዘህ ብትሄድ ጆሮን ብለህ ነው የምትመለሰው። ስለዚህ አሁን ብዙ ክርስቲያን እዚህ አካባቢ ባለው ነገር ዲል የሚያደርገውን መንፈሳዊ አመጽ ሲነሳበት the same thing። እቺ ሴትዮ ከገባች ጀምሮ እቺ ሴትዮ ጠምዳኛለች። እመነኝ ሴትዮ አይደለችም። ሴትዮዋ ላይ ሆኖ የጠመደ አለ። ዛሬ ይወጋል። እስቲ በኢየሱስ ስም በሉ። የጨለማ ኃይል በሉ እስቲ ይወጋል በሉ እስቲ። ይሄ እውነት ነው ውሸት? የሁላችንም ህይወት ይሄ ነው አይደለም? ስለዚህ የሆነ ሰው ሲነሳብህ ኢሚዲየትሊ ተገልብጠ ማን ነው እየተዋጋኛል? አሁን የአሜሪካ የጠላት ጦር ይሄ አልሸባብ የሚባል የሚመራው ሰውዬ በቴሌቪዥን ቢመጣ ቴሌቪዥኑ ላይ ተኮሳል እያደረግን ያለ ነው። ግን እሱ በቴሌቪዥኑ የመጣው ምስሉ ነው እንጂ ሰውየው ነው። ቆይ እሺ፣ ማታ ቤት ቁጭ ብላችሁ ቴሌቪዥን እያያችሁ ጠቅላይ ሚኒስትር ዶክተር አብይ ጠቅላይ ሚኒስትር በቴሌቪዥን መጥቶ ከነገ ጠዋት ጀምሮ ማንም ሰው ከዚህ ቤት እንዳይወጣ ቢል ይሄ ቴሌቪዥን ደግሞ የሚያወራውን አያውቅም ትላል። በቴሌቪዥንም ይምጣ እንጂ ጠቅላይ ሚኒስትሩ ነው። እውነት ውሸት? ሰውየው ካልመጣ ለምንም ትላለህ። አየ ምን ከየት ሆኖ እየተናገረ እንደሆነ ካወቅ ነው የሚገባ። ጉዳዩ ቴሌቪዥኑ ሳይሆን በቴሌቪዥኑ የመጣ አካል አለ። ስለዚህ የሆነ ሰው በህይወት ላይ በንግድ ላይ ሲነሳ ማን ነው ያስነሳው? እመነኝ፣ ሰውየውን ብትፈነክተው ከሱ ወጥቶ የሆነ ሰውዬ ውስጥ ይገባል። የሆነን ሰውዬ ብትገለው በብሉይ ኪዳን ሰው ይገደል የነበረው ዴሊቨርድ ማድረግ ስለማይቻል በአጋንንት ማስወጣት ስለማይቻል ነው ሰው የሚያርዱት የነበረው እንጂ አሁን ኤልያስን የሚያል ትልቅ የእግዚአብሔር ሰው 40 ነቢያቶችን ምን አደረገን የሚለው አሁን እኮ ቢሆን አጸልን ፕሬየር ላይ ነው የምንጸልየው። ዴሊቨር አድርገን አገልጋይ እናደርጋቸው። እውነት ውሸት ነው እናርዳለን። እኛ አሁን ስጋዊ ያልሆነ መንፈሳዊ ዌፐን አለ። እነሱ ግን ያ ዌፐን ስላልነበራቸው ሄልሜቱን ነው ያነሳል እንጂ አሁን ጎልያድ ዘንድሮ ቢሆን ጸልየን አሸር ነው የምናደርገው እንጂ አንገቱን አንቆርጠው። ለምን? ከጀርባው ያለውን መንፈስ እናውቀዋል። አሁን ስራ ላይ ሲመጣ አናቅም። ቆይ እዚህ ቸርች ላይ ሰው አጋንንት ዴሊቨር ሆነ ያውቃል አይደል? በሰላም የመጣ ሰው እንዴት ዋላችሁ ሰላም ነው እግዚአብሔር ሰው እንዴት ነው ብሎ የገባ ሰውዬ በኢየሱስ ስም ስትል አንተ ሰው ያጠፋለሁ ይላል። ለምን አትተናነቅም? እሱ አጋንንት መሆኑ ይገባል። ለምን ታክሲ ውስጥ አይገባም? ለምን ስራ አሰሪ ሲነሳበት ለምን አይገባም? ሴት ቆማ እዚህ ጋር አንተ ማን ነህ ካልከው ጤነኛ ነህ እንዴ ነው? አንተ ማን ነህ ካልከው ሴት ትሁን እንጂ በውስጧ ሌላ የሚያዋራ አካል እንዳለ አውቀሃል አይደል? መስሪያ ቤት ለምን እንደዛ አታስብም? ንግድ ቦታ ለምን እንደዛ አታስብም? አገልግሎት ላይ የሆነ ሰው ጸባዩ ሲቀየር እቺ አጅሪዋን ለምን አትልም? እሺ የሚቀጥለውን ቁጥር አንብብ። ስሙ በደንባው ደቂቃችሁ ሄዷል። ገና ሳልጀምር እግዚአብሔር ገስጸው። ቁጥር 38 እኔ ላንብበው። ማይኳት ጮባለች መሰለኝ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህም ምን አሉት። እነሱ ደግሞ የሚገርመው ጥያቄ ማለት መሞታችን እርግጠኛ ነው ማለት እንዲሁ እንደተኛ ልትሞት ነው ማለት ምን አትሊስት አትጮም መሞቱን እሺ ማለት ሞክረው ማለት እሱ አሳጥማጅም አይደለም በባህርም አያውቀውም። እነሱ በሚያውቁት ነገር በሙሉ አሁን ለምሳሌ 30 ዓመት ንግድ ላይ የሰራ ሰውዬና አንተ ትላንት ሱቅ ጀምረ የሆነ ነገር ቢፈጠር ሰውየው ካቅለሸለሸው አንተም ያቅለሸልሻል። ለምን? የ30 ዓመት ልምድ ያለው ሰውዬ ደክሟላ። አሁን የመጣው አደጋ ነው ካለ ከ30 ዓመት ልምዱ ነው የሚያወራው።
አንተማ ትላንት የጀመርከው ሰውዬ ምን ይገባል? ስለዚህ እነዚህ ሰዎች በልምዳቸው ሞክረው እንደማይሆን እርግጠኛ ሲሆኑ መጥፋታችን እኔ እንደውም መርከቧ መሰነጣጠቅም የጀመረች ይመስለኛል። መሞታችን ስንሞት እንዲሁ ማለት ስንሞት እንኳን ግድ አይደል ማለት አትወራጭም ነፍስ ለማዳን አሉት። ቁጥር 39 ነቅቶም ነፋሱን ገሰጸው ነው እንጂ ውሃ ቀዳ አይደል። የተነሳባችሁ ነገር ከጀርባ ያለውን እስካልመታችሁ ድረስ የሚመጣው ነገር አይቆምም። ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታ ሆነ። ውሃ አለቀ አይደለም። አየ ከገሰስከው ውሃው ይጠቅማል፣ ያደርሳል ቦታው። ካልገሰስከው ግን የሚያደርስ ሰው የራሱ ያጠፋል። ኢየሱስ ግን ሲነሳ ወረ ውሃ ሞላ ብሎ ውሃ ቀዳ አይደለም የሚለው። ውሃ መቅዳት ውሃ መልስ አያቆምም። ለምን? እናንተ ስትገፉ የሚገፋው ካልቆመ እናንተ ትደክሟታላችሁ እንጂ እሱ አይደክም። ኢየሱስ ብድግ አለና ሲያይ ጀልባዋ ሞልቷል። የመጀመሪያ ያደረገው እየገባ ያለው ነገር እየገፋ ያለው ምንድነው? ስለዚህ ወዲያው ተነስቶ ምን አደረገው ይላል? ንፋሱን ገሰጸው። ንፋሱ ሲቆም ውሃ መምጣት አቆመ። አንዳንድ ሰው ባይዘው ይኸውላችሁ እንዴት መሰለ አሁን እዚህ ጋር ዴሊቨር አድርገህ እገልሃለሁ አጠፋለሁ ያለችውን ሴትዮ ወይ የሆነ ሰውዬ ዴሊቨር ካረከው በኋላ ምን አድርጌ ነው የምታጠፋኝ ብትለው ኧረ እኔ እግዚአብሔር ሰው በጣም ነው የምወዳር የሚለው አለቃችሁም እንደዛው ነው። ዴሊቨር ብታረጉት ጎረቤታችሁ የሚወዳችሁ ምን አርገሽ ነው እስከዛሬ ጥም አንዳንድ ሰው ዘገጥሟችሁ ያቀም እኔ ባይዘው ድሮ ሳይ በጣም ነበር ምጣላ ስቀርብ ነው የወደድኩ አጅሬው ተመቷል ማለት ነው። እንደዛ ካለ ሰውየው ጂኒ ነበረበት ተመቶለት ነው። እውነት ውሸት? በሰላም እዚህ ገለሃለ ያለችው ሴትዮ ልክ ነፃ ስትወጣ ብድግ ማን ወሰደኝ ምን የተቀመጥኩ ነው ይላሉ አይደል? ጎረቤትም እንደዛው ነው። የሥራ ጠላትም እንደዛው ነው። አለቃህም እንደዛው ነው። መንገድ ላይ ነገር አሁን እኛ ምንድነው በህይወታችሁ ችግር ሲገጥማችሁ ተገልብጣችሁ ማሰብ ያለባችሁ መንፈሳዊ ነው። ምን ማለት ነው? ከሁሉ ነገር ጀርባ መንፈስ ስላለ ድራይቭ እያደረገ ያለው በሌላ አማርኛ መልካም እያደረገ ያለው ሰውዬ እየገፋ ያለው መልካም መንፈስ አለ። ሰውዬው አይምሰል የያዘው አካል አለ። አምጥቶ እንደው ትላንት ሲጸልይ ወደ ውስጥ የመጣ ማን ወደ ውስጥ ከተተው? አንተ ቴክስት ነው የምትገባው ውስጥ ማን ወደ ውስጥ ከተተው? ጌታ። አየ መልካምም የሚያስደርግልህ መንፈስ አለ። ልክ መልካም አድርጎ አንተ አይገርምም? የጌታ ነገር ክፍለ ሀገር ያለ ሰውዬ ደውሎ እንደው ጌታ አሳስቦኝ ነው ሲል ጌታ እንደሆነ ይገባሃል። ጎረቤት ሲነሳ አጅሬ ሞላ አናቅ። አሁን ክርስቲያኑ እየተሸወደ ያለው ምንድነው? መንፈሳዊ ልጆቻችሁ ላይ ጸባይ መለዋወጥ ከጀመረ እመነኝ ጓንጉል ገብቷል። እሱን መንፈስ እስካልመታ ድረስ ብትገርፈው ጨዋ አይሆንም። እንደውም እየተገረፉ ሲመጡ ይበስባቸዋል። እውነት ውሸት? እኔም እንደዛ ነበርኩ። በተገረፍ ቁጥር እየባሰብ ቆይ በጧፍ ከሚገርፉት በምንድነው የምንሻለው? ሰውየውን ዱር ያደረገው መንፈስ ሌላ ነው። አንተ በቀበቶ ገርፈው ይወጣል። ታዲያ በጧፍ ከሚገርፉት በምን ትለይ? በመስቀል ከሚቀጠቅጡት በምን ትለያለህ? ሰውየው ላይ አእምሮን የያዘውን መንፈስ ልጁን ዲሊቨር ካላደረከውና ኢየሱስ መንፈስ ይሁን የዱርዬነት መንፈስ እያንዳንዱ ነገር ስፒሪት ነው። እኛ ዝሙት ብቻ ነው መንፈስ ይመስል ሌብነት መንፈስ ነው። ይሁዳን አጣድፎ የከተተው የዝሙት መንፈስ ነው። የሌብነት መንፈስ ነው። ስለዚህ ስትጸልይለት ዲሊቨርድ ይሆናል። አትስረቅ ብለህ በመግረፍ አታቆሙም። እመነኝ። ስለዚህ ጳውሎስ ምን አለ? ከእያንዳንዱ ነገር ጀርባ ያለውን መንፈስ ወቁ። አለበለዛ እንደ ሰው ልማድ ሄደ እንደ ሰው ልማድ ከተዋጋ እመነኝ በአንተ ተሸናፊነት ያልቃል ጦርነቱ። ለምን? የጨለማው ዓለም ልጆች መንፈሳዊ ዓለም በምን እንደሆነ የሚሰራው ያውቃል። ለምትሄዱ አብደላ ልብስ ቤት ከፍቶ እዚህ ጋር ማቴዎስ ልብስ ቤት ከፍቶ ማቴዎስ አፉን ከፍቶ ይላል። አብደላ ይሸጣል። እውነት ውሸት? ገንዘብ መንፈስ እንደሆነ ያውቃል። ወደ አንድ ከተማ ጳውሎስ ገባ ይላል። ከዛ የሆነ ሴትዮ ከኋላ ሆና ይሄ ሰውዬ እግዚአብሔር ሰው ነው አንተ ብትሆን አይ ሪሲቭ ነው የምትለው። አሜን የእግዚአብሔር ሴት ተናገሪ። ዋሸች። ውሸት እውነት አይደለም። እኛ የምንለየው መንፈስ ነው። አሜን በልባክ የምንለየው ያወራ እውነት ነው ውሸት ነው አይደለም። ማን ያስባለው? ንፋሱ የማን ነው? የአባት ንፋስ ነው ወይስ ያጅሬው ንፋስ? አልዋሸችም። ብዙዎቻችሁ እኮ ስላልዋሻችሁ ነው አምናችሁ ገደል የገባ። አንቺ ላይ ያለ ጸጋ እያለ የሚነሳ ጂኒ ያለ እኛ የምናውቀው አልወድሽም የሚለውን ጂኒ አንቺ በጌታ እንደው የት እንደምትደርሺ እያለ አጅሬው ያወራል። ጳውሎስ ግን እንደ ሰው ልማድ ሂድ እንጂ እንደ ሰው ልማድ አይ ዞር ብሎ ሲያይ ለካ ጓንጉላ ናቷ ላይ ቁጭ ነው የሚለው ናቷ ላይ ብድግ አለ። አሜን አትሉም ወይ? አሜን አትሉም ወይ? አየ ጠላትን ከለየ ሴትዮዋን ገንዘብ ታረጋለህ። የሚገርመው እኮ እሱ አይደለም። መንፈሱን መታውና አገልግሎት ሄደ። የከተማው ምኖች ተሰበሰቡ ነው የሚለው። ነጋዴዎች በሙሉ ተሰበሰቡ። ከዛ ምን ሄደ ይላል? ሴትዮዋ ሄደች አይደል የሚለው። የትርፋቸው አቅም እንደወጣ አወቁ ይላል። ስለዚህ ትርፋቸው ከምን ጋር የተያዘ ነው? ሴትዮዋ ላይ ካለው ጓንጉል ጋር የተያዘ። ገንዘብ ከመንፈስ እንደሚመጣ ያውቃል። ጴንጤው ነው ማያውቀው። እሱ ጫቱን ሲቅም እናንተ መቁጠሪያውን ይዞ ያድራል። ጠዋት በሰልፍ ይሸጣል። አንተ በጀርባ ተኝታ አድረ እግዚአብሔር የጠረመሳ መንትላ በየት በኩል ነው የሚጠረመሰው? ጌታ ይርዳና አሜን ስላል እውነቱን ብንነጋገር ይሻላል። እንደው ጌታ እኮ እየጠበቀን ነው እንጂ እኮ አንዳንድ ነገር እኮ የማይደረግ ነገር ነው የምናደርገው። የከተማዋን ገንዘብ የያዘው መንፈስ ሲመታው ባለ ሀብቶች ተሰበሰቡ ይላል። ምን ማለት ነው? እዛ ከተማ ውስጥ አሪፍ ዕቃ ስላመጣ አይደለም ያልፍልህ፣ ከመንፈሱ ጋር ስትስማማ ነው። ብዙ ቦታ ገብተህ
እነሱ እስቲ ንገሩኝ፣ እነሱ እየተሳካላቸው እንዴት ክርስቲያን ዘይትም ውሃም እየደፋ ይሳካለት? ንገሩኝ። ከነገሩ ጀርባ መንፈስ እንዳለ አናውቅም። አንዳንድ ጊዜማ የዚህ ሰውዬ ጥቁር ፍየል ቀብሯል አሉ እያለ የሚገባው ራሱ ክርስቲያኑ ነው። እውነት ውሸት? ይሄ ሰውዬ ጥቁር በሬ ቀብሯል አሉ እየተባለም ገብተህ ትበላለህ። ክርስቲያኑ እንኳን የክርስቲያን ንግድ ቤት ሄዶ አይበል። ያኛውን ኪንግደም ሰፖርት ያደርጋል። እሱ በገንዘቡ የሚገዛበትን ታውቃለህ። ክርስቲያኑም ገንዘብ ወይም ንግድ መንፈሳዊ ነገር ነው ከጀርባው ብሎ አያምንም። ሰውየው እንትን ጥቁር ፍየል ያርዳል ምን ያርዳል? ለምን? ገንዘብ መንፈስ ጀርባ እንዳለው ስለሚያውቁ ከገንዘብ። ክርስቲያኑስ በወር አንድ ጊዜ ይመጣላል። የሚመጣው እንደውም ኪሳራ ካለ ነው። ገበያ እምቢ ካልሆነ ይመጣው። የእግዚአብሔር ሰው ከጎረቤቴ ላይ ያለው መንፈስ እኮ ከጎረቤቴ ላይ ያለው ከመንፈስ ጋር ተጣምሮ ከሰራ አንተ መንፈስ ቅዱስ ተሞልተ እንዴት አይሰራም? ያው ሟርተኛ ሆኖ ሀብታም መሆን እንደሚቻል ድፍን ኢትዮጵያ ያውቃል። ጸልዮልም እንደሚቻል ምርማን አንድ የጠንቋይ መንፈስ ሰውን ባለ ሀብት ማድረግ ከቻለ እውነት ነው ማውራው ውሸት ነው? እኛ ሀገር እኮ ከፓስተር በላይ ጠንቋይ ይፈራል። እውነት ውሸት? ናይጄሪያ ሀገር ብትሄድ መትረየስ እየተኮስክበት የማይቆም ሰውዬ አንድ ፓስተር ማይሳን ካለው ይንበረከካል። ምክንያቱም ይሄኛውን ጥይት ላመልጠው እችላለሁ፣ ከዚህ ሰውዬ የሚወጣውን አላመልጠውም። ያን ለምን ካደረጉ ካላችሁ መንፈሳዊ ተጽዕኖ ፈጥሯል ከተማ ውስጥ። የእግዚአብሔር ሰዎች ካልጸለዩ ምርጫ አይካሄድም እዛ ሀገር ውስጥ። እኛ ሀገር ፓስተሩን አይደለም ጠንቋዩ የቸርቹ መመን ራሱ አይፈ እውነት ውሸት? ለምን? ከሆነ ነገር ጀርባ መንፈስ እንዳለ አናምን። ጳውሎስ ምን አለ? ማንኛውንም ነገር በህይወታችሁ ስትዋጉ ስጋዊ መሆን አቁሙ። በሌላ አማርኛ ይሄኛው በጥፊ የሚወጣ አይደለም፣ ስትገስጽ የሚወጣ ነው። ንግድ ላይ እምቢ ካለ there is something። ትዳር ላይ ዝም ብሎ የሚመጣ ነገር ካለ እመነኝ ከጀርባው መንፈስ አለ። መንፈስ የሌለበት ዓለም ላይ ኦፕሬት የሚያደርግ ነገር የለም። ይሄን ቁርጡ ነው። ምክንያቱም ሁሉ ነገር ይህ የሚታየው ነገር የመጣው ከማይታየው አይደለም። የማይታየው ዓለም ምን ዓለም ይባላል? መንፈሳዊ ዓለም ይባላል። ስለዚህ ሶርሱ ምንድነው? መንፈሳዊ ዓለም። ጨጓራ የሌለውን ሰውዬ ወይ ኩላሊት የሌለውን ሰውዬ በኢየሱስ ስም ጸልያለሁ ብለህ ጸልይለት ኩላሊቱ ከበቀለ ኩላሊቱ ከየት ነው የመጣው? ከመንፈሳዊ ዓለም ነው አይደለም? ስለዚህ የምታዩት ነገር የመጣው ከማይታየው ዓለም ነው። አንተ ከዚህኛው ምን አጨቃጨቀ? ከማይታየው ዓለም አትገባም። ለዚህ ነው ዕብራውያን 11 አባቶች የተመሰከረላቸው በዚህ ነው። ምን ማለት ነው? ታሪክ የሰሩት ይህ የሚታየው ነገር ከማይታየው ዓለም እንደሆነ በመንፈስ አንደርስታንድ አድርገዋል። ስለዚህ ሳራ የ90 ዓመት ሴትዮ ሆና ትወልዳለች ሲል እሱ ከዛኛው ስለሆነ የሚያያት ትወልዳለች። አንተ ከዚህኛው ካያት ፔሬድ አቁም። እውነት ውሸት? ስለዚህ ምን አለ ጳውሎስ? በመንፈሳዊ ዓለም ላይ ንቁ ካልሆናችሁ ስጋዊን ዓለም ማሸነፋት። ሰውየውን ኮንትሮል ማድረግ የምትፈልግ ከሆነ መንፈሱን ኮንትሮል አድርገው። አንተ ሰፈር ላይ ያለ ጠንቋይ እየበላ እየጠጣ እየደገመ እስከሆነ ድረስ ቤት ውስጥ ጣጣ አይጠፋም። ስለዚህ ተንበርክከህ ሰውየውን ማሰራል። ስለዚህ መጽሐፍ ቅዱስ ማርተኛዋ በህይወት እንድትኖር ለምንድነው የምታወራው ነገር ይሰራል። አብራችሁ እየወጣችሁ እየገባችሁ እንዴት አብረን ታክሲ እየያዝ ኧረ እግዚአብሔር ይርዳ። እሺ መጽሐፍ ቅዱስ ሌላ ላንብብላችሁ ልጨርስ። አንደኛ ዜና 21 ያገኛችሁት? ዜና ቀዳማዊ 21 ማን ይላል? የመጀመሪያው ቃል ሰይጣንም በእስራኤል ላይ ተነሳ። በጌታ ፍቅር ይሄን በደንብ ስሙኝ። ይሄን ከሰማችሁ ጨርሳለሁ። ሰይጣንም በእስራኤል ላይ ተነሳ። ከዛስ እስራኤልንም ይቆጥር ዘንድ ማን ያንቀሳቀሰው? ዳዊትን። አዎ የተነሳባቸው ማን ነው? ተናገሩ እንጂ። ቆጠራ የጀመረው ማን ነው? ዳዊት። ስለዚህ አንተ የምትጨቃጨቀው ከማን ጋር ነው? ከዳዊት ጋር። ዳዊትን የነካው ግን ሌላ። ከጀርባ የነካውን እስካላወቅ ድረስ ቆጣሪው ጋር ብትጨቃጨቅ ነገር አታስተካክል። የተነሳባቸው ሰይጣን ነው። ለመቆጠር የተነሳው ግን ዳዊት ነው ይላል። በሌላ አማርኛ ይሄ መንፈስ የምትወደውን ሰውዬ ያነሳሳብ። ዳዊት ነብይ ነው አይደለም? ሊያስነሳብህ ይችላል። ምን የመሰለ ጸጋ ያለበትን ሰውዬ ሊይዝብህ ይችላል። ለአንተ ሲሆን እምቢ ይለዋል። እውነት ውሸት? ለአንተ ስትፈልግ፣ ለአንቺ መጸለይ ስትፈልግ ለምን እንደሆነ አላውቅም ካለሽ ፕሬይ ማይ ብራዘር ዳዊትን ከያዘ ማንንም ይይዛል። ከ12ቱ አንዱ ሙታን ያስነሳ አጋንንት ያስወጣ ሐዋርያ ዮሐንስ ወንጌል ምዕራፍ 13 ላይ ይሁዳም ላይ ሰይጣን ገባበት ይላል። እሱ ጋር ገብቷል እንደ ኢየሱስን ያሸጠው። ስለዚህ መንፈሱን ካላወቀው ኢየሱስ ባይዘው እስከ መጨረሻው ቁጥር 20 ምናምን አካባቢ ላይ ያወራውና ሐሳብ አገባበት ይላል። ልክ አጋንንት ሲገባበት ይላል 13ን ገብታችሁ አንብቡ። ልክ ጂኒ ሲገባበት እንጀራ ቆርሶ ሰጠውና ስሙ በደንብ አሁን ሂድና ማድረግ የምትፈልገውን አድርግ አለው። ኢየሱስ ያወራው ይሁዳውን ነው የገባውን እኮ ነው። ለዚህ ሰው ሲገባበትና ሳይገባበት መለየት አለ። በሌላ አማርኛ ትላንት ሰላም የነበረ ሰውዬ በንጋታው ከገላመጠ አጅሬው ገብቷል። እንደ መንፈሳዊ ሰው ካየ ኦኬ ጓንጉሉ ገብቷል ማለት ነው ብለህ ሲናገር አትቀየመውም። አሁን አጋንንት ያዘው ሰውዬ አልወድሽም ቢል ትቀየማላችሁ? አጋንንቱ እያወራ እንደሆነ ስለ አታውቅም። ከጎረቤት ሲነሳብህ ለምን አይገባም? አጋንንት እያወራ ቤተሰባችሁ እናታችሁ ላይ ሰው እንደው የወለደው ልጁ ላይ ጨክናል። ከጨከነች ጨካኙ ገብቷል። እንዴት እናትህ ጌታን ተቀበልክ ብላ ትጠላሃለች? ጌታን ስትቀበል የሚጠላ ጓንጉል አለ። እሱን መንፈስ ካልመታው እናትህን ነጻ አታወጣት። እሱን መንፈስ ካላወጣው ጎረቤት ካንተ ጋር ሰላም አይሆን። ያንን መንፈስ ካልተወጋ የከተማውን ኢኮኖሚ መቋቋማችን ለምን ኢኮኖሚውን የሚቋቋም አለ። መጽሐፍ ቅዱስ የጻፈው እሱ ነው። እሷ ላይ ያለው እንግዲያው ትርፋቸው የሚያመጡት የጨርቅ አይነት ሳይሆን የሚመግቡት መንፈስ ነው።
ስለዚህ ክርስቲያኑ ከመንፈስ ጋር ኮሙኒኬሽን ስለሌለው ምን መሸጥ እንዳለበት ምን መሸጥ እንደሌለበት ማያውቅም። ልክ እሱ ዕቃ እንዳገባ ጉምሩክ ሳይደርስ ዕቃው ረከሰ ይባላል። አጅሬውስ የጠፋ ዕቃ ይዞ ይመጣል። መንፈስ መርቶት ነው የሚሄደው። የጠፋ ዕቃ ይዞ ይመጣል። ሰውየው ከጉምሩክ ካስገባ በኋላ ዕቃ ይወደዳል። ሄዶ ጥቁር በሬውን ያርዳል። ለምን? ገንዘቡ ከመን ጋር እንደተያያዘ። ክርስቲያኑ መንፈሳዊ የሚሆነው ቸርች ውስጥ ብቻ። ከቸርች እንደወጣ ካርናል ብትናገረው ይተናነቃል። እውነት ውሸት? መንፈስ ተነሳብኝ አይደል? ከጎረቤት ጋር ይተናነቃል። በኢየሱስ ስም ጎረቤት ላይ ካል ይኸው ሟርተኛው ቤታችን እንደሚበጠብጠው እኮ እናውቃለን። የኛ መንፈስ እሱን መበጥበጥ የሚጀምረው መቼ ነው? እስቲ እኛ ጋር ያለው እሳት መቼ ነው መበጥበጥ የሚጀምረው? እኔ ሁሉ ነገር መንፈሳዊ ነው ለኔ። እንደዚህ መጨከን እስካልጀመራችሁ እመኑኛ አታልፉት። ምንም ነገር ወደ ይኸው መንፈሳዊ ለመሆን ሞክረ ባይሆን ይሻልሃል። ገብቷችኋል አይደል? መንፈሳዊ ለመሆን ሞክረ ባይሆን ይሻልሃል። ስጋዊ ነው ብለ ለፍተ ነገሩ መንፈሳዊ ከሚሆንብህ። አንድ ተመራማሪ ሳይንቲስት እግዚአብሔር አለ አሉት። የለም አለ። ግን እፈራዋለሁ አለ። ለምን ሲሉት እንዴ ቢኖርስ? ስለዚህ የለም ብዬ ከመሄድ አለ ብዬ ባጣው ይሻለኛል። አንዳንድ ነገሮች ላይ መንፈሳዊ ሆናችሁ ጨክናችሁ ነገሩ በስጋ ቢገለጥ ይሻላል። ስጋዊ ነው ብለ መንፈሳዊ ከሆነ ጉድ ነው። ኢየሱስ ደቀ መዛሙርቱ ጋር መጣና እኔ ማን እንደሆንኩ ትላላችሁ አሉት። አንዳንዶቹ ስታለቅስ ሲያዩ ኤርሚያስ ትመስላቸዋል። አንዳንዶቹ ደግሞ የእግዚአብሔር መንግስት ምናምን ስትል ዮሐንስ ትመስላቸዋል። ስትቆጣ እንደ ኤልያስም ትመስላቸዋል ምናምን አሉት። ግድ የለም እነሱ ያሉትን ይበሉ። እናንተ ማቴዎስ 16 ነው የማወራው። እናንተ ማን እንደሆንኩ ትላላችሁ ሲላቸው አንተ የሕያው የእግዚአብሔር ልጅ ነህ አለው። ጴጥሮስ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሏል። እቺኛዋ ያንተ አይደለችም አለው። ብሏል አላለም? ኢየሱስ ከየት እንደምታወሩ ያውቃል። አረ ጌታ አይኖቻችን ይክፈት። አሜን ትላላችሁ? አይኖቻችን ይከፈቱ። አይኖቻችን ይከፈቱ። አይኖቻችን ይከፈቱ። መንፈሳዊ አይኖቻችን ይከፈቱ። እቺኛዋ ካንተ አይደለችም፣ እቺ አባቴ ድምጽ ናት አለ። ሰውየው እኮ የሰራዊት ጌታ እግዚአብሔር ጌታ ራሱ በሱ አፍ እንዳወራ አላወቅም። አወራውና በቃ ይሄን ካወቃችሁ አይቀር እንግዲህ ሚስጥር ልንገራችሁ፣ እኔ መሞቴ አይቀርም፣ የመጣሁት ለመሞት ነው። እንደኛ ስንት ነገር የተከተልን ለመሞት ነው። የሰይጣን ጆሮ ይደፈን። እንደዚህ አትበል አንተ። በቃ ና ወደዚህ። እንደውም አዲስ በሪያ ትርጉም ላይ ወደ ጎን ወሰደውና ይገስጸው ጀመር ይላል ጴጥሮስ ኢየሱስን። ከዚህ በፊት የማንን ድምጽ ሰምቷል? የእግዚአብሔርን ድምጽ ሰምቷል እኮ። አንተ አለት ነህ፣ ቤተክርስቲያንን እሰራለሁ የተባለው ሰውዬ ከ2 ሰከንድ በኋላ አትሙት አለው። ኢየሱስ ዞር አለና እቺ ደግሞ ያጅሬው ዞር በል አንተ ሰይጣን አለው አይልም? ጴጥሮስን ያለው ወይስ ገብቶ እያወራ ያለው? አሁን እዚህ ላይ ነው መንቃት ያለው። ስለዚህ ማንም አካል የሆነ ነገር ውስጥ ገብቶ ሲያወራ እስካላወቅ ድረስ አታመልጥም። አንዳንድ ጊዜ ሰዎችን እግዚአብሔር ይዞ እያወራን ሰውየው መስሎት አልፈዋል እንጂ ጌታ አውርተዋል። እዚህ ጋር ባይዘው የሆነ ነገር ለምን አትጀምሪም ያለሽ ጌታ ሊሆን ይችላል በሰውየው። እኔ አንድ በጣም ወደው ነብይ ያለ ያውቀዋል። እሱ በጣም የታወቀ አገልጋይ ነውና ከሆነ ቦታ ውጣ ቢባልም ቢያለ እዛ ቦታ ላይ ጨርሰሃል ጌታ እንደዚህ ይልሃል ምናምን ቢጨርሰሃል ቢሉት እምቢ አለ። በቃ እኔ ጌታ እንትን ካላለኝ ጌታ እኮ ያወራው ነው በሰው። አንድ ቀን ወደ ኦሎምፒያ አካባቢ መንገድ ላይ ይሄዱ ጥምብዝ ያለ ሰካራም በዛ ላይ ያበደ አብዶ ሲሰክር አስባችኋል? እንደዛ ሆኖ ሲሄድ ከሰው ማል 3 ሆኖ ይሄዱ ነው። አንተ ወደዛ ሄዱ፣ አንቺ ግን እዚህ ውስጥ ያለው አባትሽ ነው፣ ካለሽበት ቦታ ውጪ ይልሻል አለው። ምን ትላለህ? ምን አለው? ካለሽበት መስሪያ ቤት ይገሉሻል፣ ቶሎ ብትወጪ ይሻልሻል። እኔ አይደለም ብለው እዚህ ውስጥ ያለው ነው እያለሽ ያለው ብሎ አንድ ሰካራም ሄደ። አሁን ስቀህ ከሄድክ ህይወት መሳቂያ ይሆን፣ ነቅተህ ከሄድክ ግን ከሞት ታመልጣለህ። እመኑኝ እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውልም እንጂ እግዚአብሔር ከመናገር አላቆምም። እኛ የምንነቃው ጂኒ ሲያወራ ነው። አጠፋሻለሁ ይላል ትላለህ ማለት። አጋንንት ሲያወራ ኮንሸስ ነን፣ እግዚአብሔር ሲያወራ ኮንሸስ አይደለም። በህይወታችሁ ምንም አይነት ውጊያ ሲመጣ የምትዋጉት ስጋውን ትታችሁ መንፈሱን መሆን አለበት ነው ያለው ቆሮንቶስ። እንደ ሰው ልማድ ብንመላለስም እንደ ሰው ልማድ አንዋጋም በሉ። አያችሁ የጦር ዕቃችን ስጋዊ አይደለምና አይደለም በሉ። በእግዚአብሔር ፊት ግን ብርቱ ነው። መሳሪያውን ላታውቀው ትችላለህ እንጂ ብርቱ ነው። ለየትኛው ነው ግን የሚሰራው? ሰውዬው ውስጥ ሆኖ ለሚሰራው አጅሬ። ገብቷችሁ አይደል? አሁን ብዙ ቦታ መስሪያ ቤታችሁን፣ ጓደኛችሁን፣ አለቃችሁን፣ ቸርቻችሁ ውስጥ ምናምን መናወጥ ከተነሳ የመጀመሪያ መነጽር መቀየር። እመነኝ ከቀየርክ ደግሞ ይታያል። እውነት ውሸት ይታያል። ብዙዎቹን እኮ አርፈደን አወቅን እንጂ አውቀናል አይደለም? ጠላት የተጠቀማበት ብለሃል እኮ። ግን ዋጋ ከከፈልክ በኋላ ለምን ትላለህ? መጀመሪያ ለምን አንነቃም? መጀመሪያ ያ ነገር ስራ ሊቆም አካባቢ መንፈስ ደግሞ ያነቃል። ቆይ አንድ ጥሩ ምሳሌ ልንገራችሁና እንጨርሳለን። ሌሊት 9 ሰዓት ላይ ወይ 8 ሰዓት ላይ የሚደብር ህልም አይተህ የማይሆን ውጊያ እንደሆነ እያወቅህ ነቅተህ ጠዋት እጸልያለሁ ብሎ የተኛ ሰው እጁን ያወጣ። ሰምታችሁ ያልኩትን ከግማሽ በላይ እርግጠኛ የማይሆን ህልም አይታችሁ ጠላት እየተዋጋችሁ፣ ይሄ ጂኒ አይደለም ማውራችሁ፣ ነገሩ ልክ እንዳልሆነ ህልም አይታችሁ ነቅታችሁ መጸለይና መቃወም እየቻላችሁ ጠዋት እጸልያለሁ ብላችሁ የተኛችሁ እጃችሁ ነው። 1 ያመናችሁ 2 3 እኔም እንደዛ ነው ባይዘው። ከዛ ጠዋት ረስታችሁ ትሄዳለህ። እውነት ውሸት አጅሬው እንዲህ ነው የሚሰራው። ቤትህን ሊረብሽ እንደሆነ የሆነ
ዛፍ ሲቆረጥ አይተው የሆነ ነገር ዮኖ ልክ እንዳልሆነ መንፈስ ቅዱስ ለምን ይቀሰቀሳል? በስልክ ማትቀሰቀሰው እንዲህ ብትባል ማትቀሰቀስ 9 ሰዓት ላይ አይነ ብልጭ ብሎ ጸልይ እያለ ነው። አንተስ በቃ ነገ ጧት ጸልያለሁ በኢየሱስ ስም ሄዳ ብሎ ሟርተኛ ቁጭ ብሎ ጫት እየቃመ እንቅልፍ አይተኛም። እንዳንተ ቢያይ ያንተን ህይወትና ትዳር ለመበተን እንቅልፍ እንዳይወስዶ ጫቱን የሚቅሙትን ጫትና ጉንጫቸውን ብታይ ነው የሚገባ። ለምን ድምጹ ሲመጣ እንዳያመልጣቸው። ሰውየው ላይ ያለው መንፈስ ዛሩ እስኪመጣ ድረስ ድብ እየደበደቡ እንትን እያሉ ጫት ይዘው አንተ ነቃበል የተባለ መንፈሱ ዛሩ እስኪመጣ ድረስ ምናልባት ለሊት 11 ሰዓት 12 ሰዓት ላይ ሊመጣ ይችላል። አይተኙም። እኛን ጌታ ቀስቅሶን ተነሱ ብሎ ጌታ ወይ ነገ ጧት ጸልያለሁ በደም ልጆቼ በደም ሸፈንኩ ባለቤቴ በደም ትተኛለህ። በንጋታው ያጮልልሃል። ዋጋ ከፍለናል። እውነት ውሸት እግዚአብሔር ያንቃን። አሜን ትላላችሁ ወይ? እግዚአብሔር ያንቃን። ስለዚህ ጳውሎስ ምን አለ? እንደ ሰው ልማድ ብትመላለሱም እንደ ሰው ልማድ እንዳትዋሉ። ስፔሻሊ ብዙዎቻችን ላይ ስለሚሆን ነው። የሆነ ሰሞን ጥሩ የነበረልህ ሰውዬ ተቀየረ። እመነኝ ጓንጉል ገብቷል። ሰውየው ጋር መጨቃጨቅ ተውና እቤት ገብተህ ንፋሱን መታው። አሜን ትላላችሁ? ንፋሱን ከመታው ሰውየው ሰላም ነው። ግን እኛ ምን አደረገው? እሱም እንዳለ መንፈሱም እንዳለ ከሱ ጋር እንጨቃጨቃለን። ሰውየው ራሱ ለምን እየሰደባችሁ ለምን እየጠላችሁ እንደሆነ አያውቅም። አንዳንድ ሰው ለምን እንደጠላችሁ የማያውቁት የሚጠላችሁ ሰው የለም፣ አጅሬው ነው። ስለዚህ እንደ ስጋ ማሰብ ካላቆምን፣ እንደ ሰው ማሰብ ካላቆምን፣ አሁን ለምሳሌ ያን ሌጊዮን ያለበት ሰውዬ ጌታ ዲሊቨር ካደረገው በኋላ ልብሱን ጽድት ብላር ቢለው ንጹህ ሆኖ ሲቀመጥ እንደዛ ሲያዩት ራሱ ፈሩት ይላል። ሰውየው ግን እዛ ላይ መንገድ ላይ ሰው አላሳልፍም ማንም አይሄድም ብሎ የተከለከለ ነው። እስከ ዛሬ ድረስ መንገድ የዘጋው ሰውየው ነው ወይ ሰውየው ላይ ነበር? በቃ መንገዳችሁን የሚዘጋው እሱ ነው። እመነኝ ሰውየውን አልቀሳ ብትለምነውም አይቀየርም። ጸልያ ብትሄድ ግን ይቀየራል። አንድ ጊዜ አንድ እግዚአብሔር ሰው ሲናገር ምን አለ? የሆነ ቦታ ገባውና ወረቀት ልጠይቅ ገብቼ እሺ እንዴት ነው ጉዳይ ለማይ ስለው ሰውየው እንደዚህ ብሎ አየው ማለት ነው። ከውስጥ ቢሮ ውስጥ ያለው ውጣ እንዴ አላየኸኝ ኬዜን ምናምን አለው ማለት ይሄ ጭራሽ ኬዜን ያበላሸዋል ብሎ ዞር ብሎ ሲሄድ መንፈስ ቅዱስ በልሳን ጸልያል። ሽንት ቤት ገባና ማለት ጀመረ ማለት ነው። አንድ 5 ደቂቃ በለው አለው ታካ ከማለት ጀመረ። ጄኮታኒያ ማስካቶኒያ ምናምን አለ ማለት ነው። ከዛ አሁን ሂዳለሁ ጌታ ወይ ከ2 ደቂቃ በፊት ያባረረኝ ሰውዬ ልታስደበድበኝ ነው። አሁን ሂዳለሁ። በረኳኳ አረገና ሲገባ አየውና ምንድነው አለው። አይ ኬዝ ነበረ። የምን ኬዝ? እንደዚህ አምጣ ውስጥ ተቀበለውና ወረቀቱን ያየ የሆነ ቦታ ካለው ይሏል። አይ አታቀኝም፣ ምክንያቱም ቀደም ያወራ ሰውየው አይደል። ስንት ኬዝ ጥለውታል። ታቀኛለህ ሲል አራራ እንተዋወቅም ቀደም ያወራ ሌላ ነው አንተ አይደለም። እመኑኝ ብዙ ቦታ ብንጸልይ የምናስቆማቸውን ስንት በረከት ተበልተናል። ለቤተ ክርስቲያን አመጣለሁ ባለ በሳምንቱ ከጠፋ እመነኝ ታክሲ ላይ ጓንጉል አግኝቶ ጸልየ ነፃ አርገው አለ። በለዛ እሱ ለብር ብሎ ይጠፋል። ጭራሽ ሰው ወዶ አይጠፋም። የሆነ ነገር አግዛለሁ ያለ ሰው የሆነ ሰው ስራ ሰጣለሁ የሆነ ነገር እንደዚህ አረጋለሁ ሰውየው ከተቀየረ እመነኝ ብትጸልይ ሰውየው ይለቀዋል። እንጸልይ ዛሬ። አንዳንዶቻችሁ የሆነ ሰው ላይ ያለ ነገር አታውቁ። አክስት አጎት ላይ ስራ ቦታ ላይ አለቃ ምናምን መመታት ያለበት መንፈስ የለም። አልፈለጋችሁ እንቀጥል እንደዚሁ ተያይዘን ወይስ እንጸልይ? ንፋሱ መመታት አለበት የለበትም? ስራ መለቀቅ አለበት የለበትም? በረከት መለቀቅ አለበት የለበትም? ጤና መለቀቅ አለበት የለበትም? ዛሬ የጨከነ ሰው ቆሞ ከኔ ጋር ይጸልያል። አሁን ተነሱ በእግሮቻችሁ